የሚናገር በባህሪ የሚሰራ በአካልህ ውስጥ የሚያዝ በአእምሮ ውስጥ የሚኖር በልብ ውስጥ ደግሞ አብሮ የሚያስብ እቅድና ፕሮግራምን ለማክሸፍ የማይተኛ ከራስህ ህይወት ጋራ የሚታገል የባለቤትነት መብትን የሚያሳጣ ወደ ውጭም በራሱ ሐሳብ መግለጽ የሚችል ግን በአካል የማይዳሰስ በእጅ የማይጫበጥ በቅዠታዊ አካሄድ ደግሞ መኝታህን የሚረብሽ ሰላምህን እና መንፈሳዊ አካሄድህን የሚያጨልም ከውስጥ በኩል ተስፋ የሚያስቆርጥ የውስጥ ህሊናን ብርሃን የሚያሳጣ ከዚህ አይነት ጠላት ጋር ያለውን ግብግብ በሚቀጥለው እንግዲህ እናያለን ማለት ነው። በፍልስፍና እና በሰው ጥበብና ዘዴ የማይጨበጥ የማይያዝ የማይታሰር ህግና ፖሊስ የማያውቀው ፍትህ ሚኒስቴር መረጃ የሌለው ግን የሰው ልጅን ህይወት ሙሉ በሙሉ ከማንኛውም ክፉ ወንጀሎች የከፋ ወንጀል የሚፈጽም ከማንኛውም ስጋዊ ወንጀለኛ የሚበልጥ ወንጀለኛ ሆኖ ህይወትን በጉዳት ውስጥ የሚጥል የእንግሊዝ የህግ ቁጥርና የፍትህ ትምህርት የማይነካው ግን ከውስጥ በኩል ስር የሰደደ ጠላት ኢየሱስ ክርስቶስ በስጋ የተገለጠው እንግዲህ ይህንን ለመጣል ነው። ይህንን ለማሸነፍ ነበር። ዓለማችን ታዲያ 100% አምላኩን ተወት ታረገና በራሱ ጉልበት፣ ዘዴ፣ ጥበብ፣ እውቀት መኖር ይቻላል አለ። ሰይጣን ደግሞ አይቻልም አለ። ስለዚህ ይህንን ጠላት ነው አሁን የምንማረው። ከዚህ ጠላት ነው መረጃ የምናገኘው። በተራው አባባል በተራው አነጋገር ዝም ብሎ ሰይጣን ወይ አጋንንት ወይ ዲያብሎስ ወይ ጂኒ ምናምን እንለዋለን። ማህበር ውስጥ ምን መደረግ አለበት ወይም ደግሞ እኛ ምን ማድረግ አለብን? ጽዋ ማህበሩ አንድ ዋናው ትልቁ ቁም ነገሩ መሆን ያለበት ጸሎት ነው። ስለዚህ ሲጀመር በአቡነ ዘበሰማያትና በውዳሴ ማርያም ወይም ታቦቱ ያ ጽዋው ስሙ የተሰየመለት ጻድቅ መታሰቢያ የተደረገለት ጻድቅ መልካ በልኩ ተጸልዮ ይጀምራል። አለበለዚያ የማይዘልቅ ማህበር በትል ይጀምራል የሚባለው የተሳከረ ማህበር ነው። ቆሎና ዳቦ በልቶ የሆነ የሚገራርም ወጥ ወጥቶ በልቶ መለያየት ነው። ቡና ሲያፈራ ተሻለ አንዳንድም ከዛ በኋላ ተሰዋል የሌለበት የሚለው ውስጥ ማለት ነው። ይሄ በጸሎት ተጀምሮ በጸሎት ማለት አለበት። ሲጨረስም ራሱ በጸሎት ማለት አለበት። ለምሳሌ እስከ መጨረሻ መጨረስ የማይችል ሰው ሊኖር ይችላል። 7 ሰዓት ከሆነ ፕሮግራሙ የተጀመረው እስከ 11 ሰዓት መቆየት የማይችል መቶ ቀምሶ መሄድ የሚፈልግ ይኖራል። ልክ ሊወጣ ሲል ምን ያደርጋል? ወደ ጽዋው ጋር ይመጣና በርከክ ብሎ አቡነ ዘበሰማያት ብሎ በጸሎት ዘግቶ የራሱ መሄድ ይችላል። ግልጽ ነው። ሰው ሰፍ እያለ አይሄድም። እያስተማረ እንኳን ቢሆን መምህሩ ወይም የሆነ ፕሮሰስ እየዘመራችሁ እንኳን ቢሆን ቸኩሎ ከሆነ ቶሎ ሄዶ ጽዋው ሄዶ ግዴታ ግልጽ ነው። ስለዚህ በጸሎት ተጀምሮ በጸሎት ማለቅ አለበት። ግልጽ ነው። ሌላ ሁለተኛው ደግሞ ካህን ግዴታ መኖር አለበት። ካህን ግዴታ ነው። ባይዘው ጽዋ ላይ ካህን ከሌለ ፈራሽ ነው። ወይ ባይፈርስም እንኳን ጽዋው ሐሜት የሞላበት ነው። የእግዚአብሔር መንፈስ ይጎለዋል። አቅም አይኖረውም። ለመናፍቃን ይተጋለጣል። ካህን ወይ በዚህ አምናለሁ 100% መኖር አለበት። ከዛ ካህኑ ማስተማር አለበት ወይ ሙሴው ማስተማር። ካህን ነው ሙሴ መሆን ያለበት አይደለም። ወይ ሙሴው ማስተማር አለበት ወይ ካህኑ ማስተማር አለበት። ወንጌል ግዴታ ያስፈልጋል። ጽዋ ምን ማለት እንደሆነ ለምን እንደተሰበሰባችሁ የምትዘክሩት ጻድቅ እስከ መጨረሻው እስከ ጥግ ድረስ መታወቅ አለበት። ጊዮርጊስ ማን ነው? አንድም የጽዋ ማህበር አባል የሆነ ማያውቀው ነው ማለት ነው።
ከመጀመሪያው ከውልደቱ እስከ መጨረሻው ህይወቱ ድረስ መጽሐፉ ላይ ያለው ገድሉ ላይ ያለው በሙሉ ታሪኩን ማወቅ አለበት። ማህበሩ በየተገናኛችሁ ቁጥር መጸለይ ያለበት መልካም መልኩ መደገም መጸለይ ያለበት ነገር ግን ታሪኩን ማወቅ አለበት። አቡነ ዜና ማርቆስ ሆነ አቡነ ዜና ማርቆስ ማን ናቸው? ምን አረጉ? ከዛ ከመጽሐፍ ቅዱስ ቢያንስ አንድ እያንዳንዱ ማለት ነው ቅዱሳን ለምን ይዘፍናሉ? በስማቸው መጽሐፍ ቅዱስ ላይ ማስረጃ አለ ወይ? ምንድን ነው የምናገኘው ጥቅም በረከቱ? በሰማይስ አሁን እየሰሙ ነው። በደንብ ግልጽ ነው። የግዴታ የሁለተኛው ምን አልኩኝ? ካህን መኖር አለበት፣ መማማር ካህን ከሌለ እንኳን መማማር አለበት። ግን ካህን ግዴታ ነው መኖር አለበት ስል በዕለተ ቀኑ ሁልጊዜ መኖር አለበት ሳይሆን ካህን የሚያውቀው ነው። ባይመቻቸው እንኳን እኛ አባት ዛሬ እንደዚህ ተማምረናል ብሎ መናገር አለባቸው። ካህኑ ግልጽ ነው። አባል ሆኖ መገኘት አለባቸው። ባይመቻቸው እንኳን ካህኑ ባይመጡ እንኳን በውስጥ ታዋቂነት አትሰበሰቡ ማለት አይደለም አሉ። ተጠሪነቱ ህጋዊ ሌጋል ግልጽ ነው። አለበለዚያ ግን የማን ስብስብ ግን አይታወቅም። አጥቢያ አብያተ ክርስቲያናት እናንተ የት ነው አጥቢያ? ሸት ይካር ነው አይደል? ከሚካኤል እዛ አካባቢ ነው ያለው ነው። ከሚካኤል ካልሆነ ደግሞ ከሌላ አምጥተው ቅጥረኛ የሆነ ካህን የቤተ ክርስቲያን ቅጥረኛ የሆነ ካህን መሆን የለም። የሚታወቅ አድራሻው የሚታወቅ እኔ ይህን ደግፋለሁ። በትክክል በጣም ጥሩ። እና ሌላው ደግሞ እዛ ጽዋውን ከደገሳችሁ በኋላ ቢያንስ ምግቡ ባይበቃ እንኳን በየወሩ ስትሰበሰቡ 2 3 ምስኪን ማምጣት አለባችሁ። አብሮ የሚዘምር አብሮ የሚበላ የሚጠጣ የምታደርጉትን የሚካፈል ምስኪን ጎዳና ልጆች ሊሆኑ ይችላሉ፣ ሽማግሌዎች ሊሆኑ ይችላሉ። ኑ አባቶች ዛሬ ጽዋ ማብራለን፣ ኑ ብሉ ጠጡ ትታያቸውና ፕሮግራሙ እስከሚያልቅ ድረስ ከተቀመጡ ተቀመጡ፣ ካልሆነ ግን በልተው መሄድ አለባቸው። ድሃም መገኘት አለበት እዛ ቦታ ላይ። ድሃ ስልሽ የጎረቤት ድሃም አለ አይደል? ቤት እያለው ግን ያልኩሽ እሱን አይደለም። ከጎዳና ከምስኪኖች ከቤተክርስቲያን በር ላይ የግዴታ በእነሱ ውስጥ ሆኖ ሊባርካቸው ምስል ማን ላይ አድሮ እንደሚመጣ ስለማታውቁት ገባሽ? አባቢሾይ የሚባል ጻድቅ አባት አታልቅሺ እናቴ ልሰዋ ልኩኝ